ሰላም ጤና ይስጥልኝ። ለመንግስት ሰራተኞች እጅግ አስደሳች ዜና ተሰማም። መንግስት ከፍተኛ የተባለ የደሞዝ ጭማሪ ያደረገም። ሚያዝያ 5 ቀን 2017 ዓመተ ምህረት ከ33% እስከ 112% የደሞዝ ጭማሪ አድርጓል። መንግስት አስቸጋሪ የሆነውን የመንግስት ሰራተኞች የኑሮ ሁኔታ ለማሻሻል መንግስት ጥረት ማድረጉን ቀጥሏል። መንግስት ከፍተኛ ደሞዝ ቢጨምርም አሁንም የተለያዩ ቅሬታዎች ከመንግስት ሰራተኞች እየተሰሙ ነው። ከሚሰሙ ቅሬታዎች መካከል የደሞዝ ጭማሪው በዝቅተኛ የደሞዝ እርከን ላይ ያሉትን ከግምት ውስጥ ያላስገባ ነው በሚል ቅሬታ እያቀረቡ ነው። የጤና ባለሙያዎች በበኩላቸው የጠየቁት የደሞዝ ጭማሪ ተገቢ መልስ ካላገኘ ስራ ማቆም አድማ እንደሚመቱ እያስጠነቀቁ ነው። እነዚህንና መሰል ጥያቄዎች በመንግስት ሰራተኞች በኩል እየቀረቡ ናቸው። ከ33% እስከ 112% በተደረገው የደሞዝ ጭማሪ በደረጃ 1 ደሞዝ ብር 1779 የነበረው ወደ 2949 ብር አድጓል። የደረጃ 14 ደሞዝ ብር 14372 የነበረው ወደ 28630 ብር አድጓል። 14258 ብር ጭማሪ ተደርጓል። በዝርዝር እንመለከታለን። ቪዲዮን ላይክ ማድረግ አይርሱ። እስከ መጨረሻው አብራችሁን ቆየው። በቅድሚያም የጤና ባለሙያዎች ቅሬታ። የኢትዮጵያ የጤና ባለሙያዎች የጠየቁት የደሞዝ ጭማሪ ተገቢ መልስ ካላገኘ ስራ ማቆም አድማ እንደሚመቱ አስጠነቀቁም። በአብዛኛው በመንግስት የጤና ተቋማት የሚሰሩ የጤና ባለሙያዎቹ እንደሚሉት እስካሁን የሚከፈላቸው ደሞዝ የቤት ክራይም፣ ትራንስፖርት፣ ቀለብ ለመሳሰሉ መሰረታዊ ፍላጎቶችን ለማሟላት እንኳን አይበቃም። ባለሙያዎቹ ፍትሃዊ ደሞዝ እንዲከፈላቸውና የተሻለ የሙያ ጥቅም እንዲጠበቅላቸው የተቀናጀ የማህበራዊ መገናኛ ዘዴ ዘመቻ እያደረጉ ነው። ከከፍተኛ የጤና ባለሙያ ስፔሻሊስቶችን ጨምሮ ዶክተሮች፣ ነርሶችና የቀዶ ጥገና ባለሙያ የሆኑ የጤና ባለሙያዎች በተለያዩ የማህበራዊ መገናኛ ዘዴ መተግበሪያዎች ህይወትን ስንታደግ ቆይተናልና አሁን ደግሞ የኛን ህይወት ታደጉን በሚል መፈክር ስላሳሰባቸው ዝቅተኛ ደሞዝ ጥያቄ እያነሱ ነው። መሰረታዊ የደሞዝ ጥያቄ ለጤና ባለሙያዎች የሚከፈል አነስተኛ ክፍያ ስራቸውን እንደማይመጥን ታመው ራሳቸውን ማሳከሚያ ብሎም በልተው ሊሰሩ የሚችሉበትም ክፍያ እንደማያገኙ በቅሬታቸው እየገለጹ ነው። በእንቅስቃሴ ውስጥ ከሚገኙ ጠቅላላ ሐኪም የሆኑ የጤና ባለሙያ ለደህንነታቸው ሲባል ስማቸውን ባይገልጹም አስተያየታቸውን ግን አጋርተዋል። በዋናነት ማስተላለፍ የፈለግነው መልእክት የጤና ዘርፉም ተገቢውን ትኩረት እያገኘ አይደለም። ይህ ደግሞ የጤና ባለሙያ ላይ እየደረሰ ያለውን ግፍ አስመልክቶናል። ለምሳሌ የአንድ ጠቅላላ ሐኪም ደሞዝ በተስተካከለው አዲሱ የደሞዝ መዋቅር ከታክስ በፊት 10600 ብር ነው። 30 በመቶ ታክስ ሲቆረጥበት ደግሞ ሐኪም ደሃ የሚባል የማህበረሰብ መደብ ውስጥ ነው የሚገባው። ዋነኛ ጥያቄያችን የጤና ዘርፉ ትክክለኛ ትኩረት አግኝቶ ቢሆን ኖሮ ባለሙያው በዚህ ችግር ውስጥ አይወድቅምና የደሞዝና ጥቅማ ጥቅም ጥያቄያችን ልመለስልን ይገባል ሲሉ ምሬታቸውን ገልጸዋል። ምስራቅ አፍሪካን ጨምሮ ከበርካታ ሀገራት አኳያም ኢትዮጵያ ለጤና ባለሙያዎቿ የምትከፍለው ክፍያ እጅጉን ዝቅተኛ ነው ብለው የሚገልጹት የጤና ባለሙያዎቹ የዓለም ጤና ድርጅት ዝቅተኛ የጤና ዘርፍ በጀት እንኳን ለዘርፉ አለመመደቡንም በቅሬታነት ገልጸዋል። የዓለም ጤና ድርጅት እንኳን የአንዲትን ሀገር የጤና በጀት አጠቃላይ ዓመታዊ ምርቷን 5% መሆን አለበት በሚል ምክረ ሐሳብ በሚያስቀምጠው መልኩ ቢካሄድበት የተሻለ ይሆን ነበር ያሉን ጠቅላላ ሐኪም ባለሙያዋ ሐኪሞች ምግብ እንኳ ሳይበሉ ትልቁን የሕክምና ሙያ እንዲሰጡ መደረግ የለበትም በማለት አስተያየታቸውን ሰጥተዋል። አዲስ አበባን ጨምሮ በተለያዩ ክልሎች የሚሰሩ የኢትዮጵያ የጤና ባለሙያዎች የደሞዝ ጭማሪ እንዲደረግላቸው በመጠየቅ በማህበራዊ መገናኛ ዘዴዎች ዘመቻ ከፍተዋል። ሐኪሞቹ በማህበራዊ መገናኛ ዘዴ እንቅስቃሴ ከማድረግ ባለፈ ጥያቄያቸውን በተደራጀ መልኩ ለሚመለከተው የመንግስት አካል ለማቅረብ ምን አይነት ጥረት እያደረጉ ይሆን? የጤና ባለሙያዎቹ መልስ አላቸው። ጤና ባለሙያው መድኃኒት ያልተገኘለት አደጋ ያለው በሽታን እያከመ እንኳን እንዴት አይታይም የሚለውን ጥያቄያችንን እንቀጥልበታለን በማለት ከዚህ በፊት በ2011 ዓመተ ምህረት የተደረገው ጥረት እስካሁን እልባት አለመሰጠቱን አመላክተዋል። እናም ይላሉ ባለሙያዋ ጥያቄው ምላሽ ባያገኝ እንኳ አንድ ጤና ባለሙያ ተመርቆ ሲወጣ ለማገልገል ቃል ገብቶ ነው። ያ ቃል ግን ሳትበላ ሳትጠጣ መሰረታዊ ፍላጎች ሳይሟሉልህ አይሆንም።
ጤና ባለሙያው እየታመመ እየለመነ ብዙ ችግር ላይ ወድቋልና ጥያቄያችን ብዙ ነው። ይህንንም ለጤና ሚኒስቴርና ለሚመለከተው የመንግስት አካላት በማቅረብ ምላሽ ካጣን የግል እርምጃችንን እንወስዳለን በማለት ሐሳባቸውን ቋጭተዋል። ይህ በእንዲህ እንዳለ የአማራ ክልል ገቢዎች ቢሮ ለሰራተኞቹ ከ33% እስከ 112% የደሞዝ ጭማሪ አደረገም። ሰራተኞቹ የደሞዝ ጭማሪው በዝቅተኛ የደሞዝ እርከን ላይ ያሉትን ከግምት ያላስገባ ነው በሚል ቅሬታ እያቀረቡ ነው። የደረጃ 1 ደሞዝ ብር 1779 የነበረው ወደ 2949 ብር አድጓል። የደረጃ 2 ደሞዝ ብር 1838 ብር የነበረው ወደ 3904 ብር አድጓል። በክልል ደረጃ የሚገኙ ከፍተኛ የሥራ ኃላፊዎችና አመራሮች 96% እና 99% ጭማሪ ተደርጓል። የደረጃ 12 ደሞዝ ብር 16021 የነበረው ወደ 24583 ሲያድግ 8562 ብር ጭማሪ ተደርጓል። የደረጃ 13 ደሞዝ ብር 13689 የነበረው ወደ 26530 ብር ሲያድግ 11036 ብር ጭማሪ ተደርጓል። የደረጃ 14 ደሞዝ ብር 14372 ብር የነበረው ወደ 28630 ብር አድጓል። 14258 ብር ጭማሪ ተደርጓል።